ተደርጎላችሁ መጣችሁ ባለሙያዎች፣ ጤና ኤክስቴንሽኖች በዛሬው ቀን ቅድም ግርማ ያቀረበልን የሄፓታይተስ ቢ መከላከያ ክትባትን እና እንዲሁም በይዘቱ የተሻሻለው የኩፍኝ ክትባት ስልጠና ለመሰልጠን ጥሪ ያክብራችሁ ወረዳችን በመገኘታችሁ እንኳን ደህና መጣችሁ ለማለት እፈልጋለሁ። ያው ቅድም ዝርዝሩን ዓላማ ያው በግርማ በኩል የቀረበውን ነገር ብዙ እኔ አልያዝኩም። እንዳጠቃላይ ያው በርካታ ክትባቶችን ያው ስልጠናው ሲሰጡ ቆይተዋል። ይሄ ዛሬው ለየት የሚያደርገው ያው በኢትዮጵያ ታሪክ ሊሆን ይችላል እንዳጠቃላይ አዲስ የተጀመረ የጉበት በሽታ ወይም ሄፓታይተስ ቢ የምንለው የቫይረስ አይነት ያው በብዛት የሚታወቀው ጉበትን በማጥቃት የሚታወቅ ያው በሽታ ነው። ይሄ አጠቃላይ የስርጭት ሁኔታውን ሲታይ እጅግ ያው ከፍተኛ የሆነ ያው ከዛ በፊት በተለይ ከህፃናት ጋር በተያያዘ ያው ክትባት እየተሰጠ ያልነበረበትና በርካታ ህፃናቶች ያው ሲጠቁ የነበረበትን ሁኔታ ለመከላከል ያው ይሄ ክትባት መስጠት አስፈላጊ መሆኑ ታምኖበት እና ተጠንቶ ያው እንደ ሀገርም እንደ ዞናችንም እንደ ወረዳም ያው በዛሬው ቀን ያው ስልጠና እንዲሰጥ አስፈላጊ ሆኗል ማለት ነው። ያው ከዚህ በሽታ ጋር በተያያዘ ያው የመጀመሪያ ላይ ያው ጉበትን ነው። ይሄ ሄፓታይተስ ቢ የተባለው የቫይረስ አይነት ጉበትን ነው ሊያጠቃ የሚችለው። ያው ይሄ ምናልባትም ቶሎ ጅምር በክትባት መከላከል የምንችለው ነው። ክትባት ካልደረሰ ጅምር መታከም ይኖርበታል። ይሄን ካልተቻለ ግን ወደ ከፍተኛ ደረጃ ወይም ወደ ካንሰር የጉበት ካንሰር ያው ሊቀየር የሚችልና ከዛም ገዳይ የሆነ በሽታ እንደሆነ ያው ሁሉም ሰው ግንዛቤ ሊኖረው ይገባል። በተለይ ሄፓታይተስ ቢ የተባለው የቫይረስ አይነት ያው እንዳጠቃላይ ተላላፊ የሆነና እጅግ ከሰው ወደ ሰው በተለይ ደግሞ ከእናት ኤክስፖዝ ከሆነች እናት ወደ ሕፃን ሊተላለፍ የሚችል በሽታ እንደሆነና ያው እጅግ አሁን እንደ ኢትዮጵያም እንደ ዓለምም ስርጭቱ ከፍተኛ ደረጃ ላይ የደረሰበት እንደሆነ ሁሉም ሰው ያው ትኩረት የተሰጠው እንደሆነና ገዳይ እንደሆነ ያው ሁሉም ሰው መረዳት ይኖርበታል። እንዳጠቃላይ አሁን ባሉ ጥናቶች እንደ ዓለም በዓመት ብቻ እስከ 240 ሚሊዮን ዜጎች በዚህ በሽታ የሚጠቁበትና ከ680 ሺህ በላይ በዓመት ያው የሞት የሚመዘግብበት እንደሆነ ያው ሁሉም ሰው ያው በግንዛቤ ደረጃ መያዝ ይኖርበታል። ያው መተላለፊያ መንገዶቹ ሌሎቹንም ያው በዝርዝር በስልጠናው የምንረዳው ሆኖ አብዛኛው በተለይ ከህፃናት ጋር በተያያዘ ያው ከእናት ወደ ልጅ በደም ንክኪ በተለያዩ ፈሳሾች አማካኝነት ያው የሚተላለፍ ነው ማለት ነው። በተለይ በወሊድና በሚጥ ወቅት ያው ትልቁን ድርሻ ይወስዳል ማለት ነው የመተላለፍ ሁኔታ። ስለዚህ ይሄ ክትባት ያው እጅግ አስፈላጊ የሆነው ይሄን ሊያቋርጥ የሚችለው ከእናት ወደ ልጅ የሚተላለፈው ይሄን ቫይረስ ለመከላከል ሄፓታይተስ ቢ ያው በርዝ ዶዝ ወይም በወሊድ ወቅት ያው የሚሰጠው ክትባት ለህፃን ያው ወሳኝና መሰረታዊ እንደሆነ ጥናቶች ያሳያሉ ማለት ነው። ከዚህ አንጻር ይሄን ክትባት በአግባቡ በሚፈለገው ደረጃ ማድረስ ስንችል አጠቃላይ የስርጭቱን ሁኔታ በ90% መፍታት ይቻላል ማለት ነው። ይህም ያው ትልቁ የመከላከያ ዘዴው ያው ህፃናትን በወሊድ ወይም በ24 ሰዓት ውስጥ ከዛ መስከትለን ያው ፔንታቫለንት ክትባቶችን በፕሮግራማቸው መሰረት አከታትለን መስጠት ስንችል 90% ያው መከላከል የሚችለው ነው ማለት ነው። ስለዚህ
ክትባቱን አሁን የታለመለትን ዓላማ ከማሳካት ያው ሁሉም ሰው በትኩረት ሊሰራና ዓላማችንን ማሳካት ይኖርብናል የሚለውን ልትይዙ ነው። ያው በቂ ሰው ካልተገኘ አልከፍትም በሚል ያው ሰዎች መጥተው የሚመለሱበት የነበረው አንድ የመልካም አስተዳደር ችግር የሚቀርብ፣ በሌላ በኩል ህፃናት ጥራት ያለው ክትባት በወቅቱ እንዲያገኙ ከማድረግ አንጻር ያው ትልቅ ሚና ያለውና በተለይ የእናቶችን እንግልት የሚቀንስ የህፃናትን ክትባት ጥራት የሚያሻሽል በመሆኑ ያው ይሄ ትልቅ ለሀገራችንም እንደ ወረዳችንም ትልቅ ትምህርታ የሚያመጣ በተለይ በህፃናት ጤና መሻሻል ላይ ትልቅ ያው ትኩረት የሚሰጠውና ትልቅ የምስራች እንደሆነ ያው በድጋሚ ለማሳወቅ እወዳለሁ። ያው ከዚህ ጋር አንድ ብያያዘው በተለይ ያው በርካታ ጊዜያቶች የተለያዩ ዘመቻዎችም በክትባት ጋር በተያያዘ ያው የተሰጠንበት ሁኔታ አለ። ያው ይሄም ሆኖ ጥራቱን ከማስጠበቅና ያው የክትባትን መጠን አቋራጭን ያው ከመቀነስ ያው ችግሮች ስቲል ያው የሚስተዋሉበት ሁኔታ አለ። ይሄ አንዱ ያው ችግሩን ይቀርፋል ያው ተብሎ ይታሰባል። ቅድም ግርማ እንዳነሳለን ያው ከዛ በፊት ቢካቻፕ ካምፔን ብለን በርካታ ህፃናትን ያው ዜሮ ዶዝን መጠን ማቋረጥንም ያው ለቅመን ስንከትብ የነበረበትን መንገድ ያው የበለጠ አሁን ከዚህ ዘመቻ መልስ ወይም ያው ሩቲን ነው ይሄ ተግባር። ከዚህ ጎን ለጎን ያው መጠን ማቋረጥን ዜሮ ለማድረግ ያው ሁላችንም ያው ጥረት ማድረግ ይኖርብናል። ክትባት ያልጀመረ ወይም ደግሞ ጀምሮ ያቋረጠ ህፃን ካለ ችግር የሚፈጠረው ያኔ ነው። በእናንተ ጥረት በእናንተ አሰስመንት ግን ለይታችሁ አምጥታችሁ መከተብ ያው የሚያሸልም ተግባር እንደሆነ ሁላችሁም ያው እንድትይዙ እያሳሰብኩኝ ያው የዛሬው የስልጠና መድረክ በይፋ መካፈቱን አበስራለሁ። አመሰግናለሁ።